ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ታሜ ነኝ። ዛሬ እንግዲህ ኬሚስትሪ ቤዚክ ቱ አድቫንስድ ክላስ ቻፕተር 4 ፓርት 7ን ስለ ኬሚካል ኢኩሊብረም ይዤላችሁ ቀርብ ያለው። እንግዲህ ማንኛውም ሐሳብ አስተያየት ካላችሁ በቴሌግራም ኮሜንት ስር ብጽፉልን የምንመልስላችሁ ይሆናል። እንግዲህ ቀጥታ ወደ ዛሬው ትምህርት ክፍለ ጊዜ የማመራ ይሆናል። እንግዲህ በመግቢያ ላይ እንደገለጽኩላችሁ ዛሬ የምናየው ስለ ኬሚካል ኢኩሊብረም ይሆናል ማለት ነው። In the previous chapter we came across a chemical reaction in which all the reactants are completely converted to reactant. እንግዲህ በፕሪቪየስ ቻፕተር ላይ ስናያቸው የነበሩት ኬሚካል ሪአክሽኖች ሁሉም ሪአክታንቶች ኮምፕሊትሊ ወደ ፕሮዳክት ኮንቨርትድ የሚሆኑትን ሪአክሽኖች ነው የምናየው። such type of reaction ደግሞ ምን ይባላሉ? irreversible reaction ተብለው ይጠራሉ። ስለዚህ irreversible reaction የምንለው ምንድነው ማለት ነው? ሁሉም ሪአክታንቶች ኮምፕሊትሊ ወደ ፕሮዳክት ኮንቨርትድ ከሆኑ ያ ሪአክሽን irreversible reaction ነው። irreversible reaction proceed only in one direction or forward direction and expressed by a single arrow. እንግዲህ አንድ irreversible reaction ኤክስፕረስድ የሚሆነው በሲንግል አሮ ነው ማለት ነው። ለምሳሌ ኤ ከቢ ጋር ሪአክት አድርጎ ኮምፕሊትሊ ምን ይሰጠናል? ኤቢን ይሰጠናል። እንደዚህ አይነት ሪአክሽን ምን ተብሎ ይጠራል? ኢሪቨርሰብል ሪአክሽን ነው የምንለው። ምክንያቱም ሁሉም ሪአክታንቶች እዚህ ጋር ያሉ ሪአክታንቶች ወደ ኤቢ ኮንቨርትድ ሆነዋል ማለት ነው። እንደዚህ አይነት ሪአክሽንን ኢሪቨርሰብል ብለን እንጠራለን። however there are many chemical reaction that do not proceed to completion. ቢሆንም ግን አብዛኛው ኬሚካል ሪአክሽኖች ኮምፕሊትሊ ወይ ደግሞ አብዛኞቹ ሪአክታንቶች ኮምፕሊትሊ ወደ ፕሮዳክት ኮንቨርትድ አይሆኑም። ያ ማለት ሪሜን አንሪአክትድ የሆነ ሪአክታንት አለ ማለት ነው። the product at the same time react to give or produce the reactant. These are called reversible reaction. ሪቨርሰብል ሪአክሽን የምንለው ምንድን ነው? አንድ ሪአክታንት ለምሳሌ ኤ ከቢ ጋር ሪአክት አድርጎ ኤቢን ይሰጠናል። ከዛ እንደገና ተመልሶ ኤቢ ደግሞ ራሱ እዛው ሪአክሽን ላይ ኮንቨርት ሆኖ ወደ ኤቢ ፕላስ ኮንቨርት ይሆናል ማለት ነው።